ቸኮሌት ኬክ በክሬም አሰራሩ ከፈለጋችሁ ይመስላል። ቸኮሌት ኬክ ባርድ ነው። ይሄ ኬኩን መጀመሪያ ቸኮሌት ኬክ ሰራው። ቸኮሌቱን ኬክ ጋገርኩት። ከዛ ስላይስ ቆራረኩት። ጎድጓዳ እቃ ውስጥ አረኩት። እንደ ክሬም ነገር ነው፣ እንደ አይስክሬም የተሰራ በጣም ተወዳጅ ነው። ቀላል ነው አሰራሩ። ስሩት፣ ሞክሩት። በጣም ነው እንትን የሚለው ጊዜ አይፈጅም። በጣም ቀላል ነው። ምንድነው ያደረኩበት? ኬኩን ጋገርኩ። ስላይስ ቆርጬ ጎድጓዳ ሳህን ውስጥ አደረገው። ከዛ ጎድጓዳው እቃ ውስጥ አደረገው። ከዛ ከላዩ እንትን አረኩበት ማለት ነው። ይሄን አስገዛኋት። ይሄን ክሬም አስገዛኋት። ይሄ ክሬም ከዛ እዛ ላይ ኬኩ ላይ አፈሰስኩበት። ከዛ መጨረሻ ላይ እሱን ካፈሰስኩበት በኋላ ተላይ ደግሞ ይሄን ክሬም እና ሻንቲ ክሬም አንድ ዱቄቱን ከዛ ጅብን ኬሪ 4 እሱን አድርጌ በማሽን መታሁት። በማሽን መትቼ ከላይ ያፈሰስኩበት። ከዛ መጨረሻ ላይ ደግሞ ሁለተኛ ቸኮሌት፣ ማንኛውም ቸኮሌት ጋላክሲ፣ ማንኛውም ቸኮሌት ይሆናል። እሱን ደግሞ አቅልጣችሁ ትንሽዬ ከዚህ ከክሬሙ ጋር አቀላቅላችሁ ከላይ ሶስተኛ እሱን ቸኮሌቱን ክሬም አፈሰስኩበት። ከዛ በኋላ ደግሞ ካካዋ ፓውደር እና ክሬም አሁንም አድርጌ ይሄንን ቺፕስ ኮንፍሌክስ ቸኮሌት ቺፕስ ማለት ነው። ከዛ ይሄንን አቀላቅዬ ደግሞ ከላይ ያፈሰስኩት ማለት ነው። ማርያምን እንዴት እንደሚጣፍጥ ይወደድላችኋል። አሁን ይሄ ሁለተኛ ነው። ባለፈው ስላልተመቸኝ አልሰራውላችሁም እንጂ ቪዲዮ ሁሉንም ነው የጨረሱት። ይሄን ሙሉ ሰርቼ በጣም ነው የሚወደድላችሁ። የሆነ አይስክሬም ነው የሚለው እንትን ሲል ማለት በኋላ ላይ ማለት ነው። በጣም ሲቆረስ ታውታላችሁ ማለት ነው። እጅሽ ይባረክ መቅደስ ትያለሽ። ቀላል ነው ጊዜ ገብርኤልን በጣም ደክሞኛል።